እግዚአብሔር ብዙ ጊዜ አማራ ክልል ችግር ይፈጠራል። ብዙ ጊዜ ረሃብ፣ ስደት፣ መፈናቀል ይፈጠራል። ብዙ ዓመታት አስቆጠረ። በዚህ ውስጥ ግን ማንም ሰው ተፈናቀል፣ ተሳደድ፣ ሞትን ብሎ እንኳን ሚዲያ ላይ ወጥቶ የሚናገር አጣ። ግን ለምን እንደዚህ ተሆነው? ረጃ ያጣነው ለምንድን ነው? በጣም ያሳዝናል። ከባድ ነው በጣም። እግዚአብሔር ይሆናል። እኛ ምንም አንልም። አማራ ኢትዮጵያ አይደለም እስከሚባል ድረስ ነው እየተገለለ ያለው በማንኛውም ቦታ። ሰላም ጤና ይስጥልኝ የሀበሻ ዩቲዩብ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም እግዚአብሔር ይመስገን። ዛሬ አንድ ነገር ይዤላችሁ ብቅ ብያለሁ። እሱም የእርዳታ ጥሪ ነው። በደብረ ብርሃን ካምፕ መጠለያ የሚገኙ ኢትዮጵያውያን አማራ ተወላጆች እየተራቡ፣ እየተንገላቱ፣ እየተቸገሩ በራብ ምክንያት እየታመሙ እየሞቱ ነው ያሉት። እርዱን የሚል መልእክት አስተላልፈዋል። ግን እግዚአብሔርን በጣም ያዩት ነገር ያያለ። በጣም የተገነዘብኩት ነገር ቢኖር አማራ ክልል ድምፅ እንኳን የሚሆንለት ጦርነት ይቆም የሚል በረሃብ ሞቱ የሚል እንርዳቸው የሚል ቲክቶከር፣ ዩቱበር፣ ታዋቂ ሰዎች፣ ባለሀብቶች አንድ ሰው ድምፅ አይሰማም። ግን ለምንድን ነው? እኔ ከምር በጣም ነው ያዘንኩት። አሁን ሌሎች ክልል ይራባል። ኢትዮጵያ ውስጥ አሁን ሰዓት መፈናቀል፣ መሞት፣ መራብ በሁሉም ጋር ነው። ነገር ግን እንደው በአንዳንድ እይታ አስተያየቸው የሆነ ቦታ ችግር ሲፈጠር ቲክቶከር፣ ዩቱበር በሞላ ሄደው እዛው ቦታው ላይ ተገኝተው እርዳታ ያደርጋሉ፣ ለሚዲያዎች ያስተዋውቃሉ። የሚዲያ ሽፋን ደግሞ ህዝብ ነው። ግን አሁን ለሚዲያ እንኳን የሚያስተዋውቅለት ሰው አጣን። ደብረ ብርሃን ለአዲስ አበባ ስንት ኪሎ ሜትር እንደሆነ እንግዲህ መገመት ቀላል ነው። እዛች ጋር ሄዶ እርዷቸው የሚል እንኳን አጣን። ምን አድርገን ነው ግን? እኔ በጣም ነው ያዘንኩት። እዚህ ላይ ብቻ ምን እንደምልም አላውቅም። ስታያቸው ህፃናቶቹ፣ እናቶቹን፣ አባቶች በአንድ እንትን ውስጥ ሺህ ሰው ተቀምጦ የሚበሉት የለ። ይሄስ እስከ መቼ ነው? ይሄ ነገር እስከሚፈጠረው እስከ መቼ ድረስ ነው? መቼስ ነው በቃ የሚባለው? በቃ የሚል ኃይል ማን ነው? ጦርነት ሲባል በቃ የሚል የለ። ሌላ ሀገር ገና ጦርነት ሊጎሸም ጦርነት ሊነሳ ነው ሲባል እያየናቸው ነው። ዩቲዩበሮች ጦርነት ይብቃን። አማራ ክልል ለምንድን ነው በቃን የማይባለው? ረሃብ በቃን የማይባለው ለምንድን ነው? ሞት በቃን የማይባለው ለምንድን ነው? አማራ ምንድን ነው? አማራ ከሌላ ኡጋንዳ ውጭ ነው እንዴ? ኢትዮጵያ አይደለም እንዴ? ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይህንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሄደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። ይሄ ዝምታ መቼ ድረስ ነው? መቼስ ነው የሚያበቃው? የአማራ ሞት፣ የአማራ መፈናቀል፣ የአማራ መንገላታት፣ የአማራ ረሃብ መቼ ነው የሚበቃው? ህዝብ እንደ ህዝብ ወጥቶ የሚገባው መቼ ነው ብሎ አንድ ሰው እንኳን የሚጠይቅ እንዴት ይጠፋል?
እኛ አማራ ኢትዮጵያውያን አይደለንም ወይ? በቃ ይሄ ነገር እኔ መጠየቅ የምፈልገው ኢትዮጵያውያን አይደለንም ወይ? ገና እኮ ጦርነት ወይም ገና ረሃብ ሊመጣ ሲል እኮ በየሌላው ክልል እኮ ተወዲሁ ገና እኮ ነው ርብርብ የሚደረግበት ነገሮች እንዲቆሙ። አማራ ክልልስ ጦርነት በቃ እኔ አላቅም ምን እንደምል። የሁሉ ረሃብና እንግልት የሚመጣው በጦርነት ምክንያት ነው። ኢትዮጵያውያን በጣም እየተሰቃየን ያለው። ጦርነት የሚብቃ፣ ረሃብ የሚብቃ። ማንኛውም ሚዲያ ሊዘግበው ይገባል። ዝም ብሎ ሊታለፍ አይገባም። ይህ ነገር በቃ በጣም መሮናል፣ ሰልችቶናል። ህዝቡም እየተሳደደ ሀገሩ ለቆ ወጣ። ያለውን በረሃብ አለቀ። ሀገር ማን ይዛ ነው የምቆመው? አማራ ክልል አሁን ማን ነው ይዛ የምቆመው? በጣም የሚያሳዝን እኮ ነው። እኔ በጣም ነው የከፋኝ፣ ከምር በጣም ነው የከፋኝ። ይህ ነገር እስከ መቼ ነው? ወጣቱም አለቀ። እናት አባት ጧሪ ቀባሪ ሊያጣ ነው። እነሱን በረሃብ እያለቁ ነው። እሺ ፖለቲከኞች ከዛ ወዲያስ ምንድን ነው የምታተርፉት? በቃ ከዛ ሄደው ውጡና በቃ ኸላስ ሰላም ይሻላል ለሁሉም። ቢያንስ እንኳን ሰላም እንኳን ቢታጣ ደግሞ እየበሉ ይሞቱ፣ እርዷቸው። በደብረ ብርሃን በስንት ዓመት 2-3 ዓመታት አስቆጥረዋል። በካምፕ ውስጥ ስደተኛ መጠለያ ውስጥ 2-3 ዓመት አስቆጥረዋል በሞላ። ወደ ቤታቸው ይመለሱ፣ ሰላም ይሻላል። ሀይ ቤት ተቆጭም የለንም፣ ምንም የለንም፣ የሚያየንም የለንም፣ መንግስት የለንም።